ረገልልን ነገር ያለማባራት የምናወራ ሰዎች ነን። አውራ እንባል የተደረገልኝ ነገር ራሱ እንደወራ ያስብለኛል። ሰው አንድ ደና ነገር ካገኘ እጁ ላይ ጥሩ ነገር ከያዘ ሰው እንድታዩለት የሚያደርገው ነገር ብዛት፣ ጥሩ ነገር እጁ ላይ ከያዘ ሰበብ ፈልጎ ያሳያል። አይተህ እንዳላየ ከሆንክበት ደግሞ ሌላ ቀንም የመወያያ ርዕስ ያደርገዋል። ለምን ይዟላ ጥሩ ነገር። ጴጥሮስ እንደዚህ ያለ የእግዚአብሔርን በጎነት፣ ክብር ለኢየሱስ ይሁን፣ አግኝቻለሁ በጎነቱን። የእግዚአብሔር በጎነት ተገልጧል በላይ ላይ ልጁን ኢየሱስ ክርስቶስን በመስጠት ስለ ኃጢአቴ በመስቀል ላይ እንዲሞትልኝ በማድረግ ፍርደኛውን ሰውዬ ነፃ ነህ ብቻ አይደለም ያለኝ፣ የክብር ተካፋይ ነን ያለኝ። ጴጥሮስ እንደዚህ ይላል፣ ከድቅድቅ ጨለማ ወደ አስደናቂ ብርሃን የጠራችሁ ነው የእርሱን ምን በጎነት እና አግኝተሃል። አለማውራት ትችላለህ እንዴ? ሞት ፍርደኛ የነበርክ ሰውዬ ነፃ ነህ እኮ። አይደለም እኮ ያለን እኮ ጌታ የክብሬ ተካፋይ ከኔ ጋር አብራችሁ ለዘላለም እምትነግሱ ናችሁ። ዝም ብለህ ነፃ ወጣው ብቻ የምትለው አይደለም። ተካፍለህ ኤክስፔሪየንስ አድርገህ ህይወትን ቀምሰህ ከኢየሱስ ጋር መኖር ለምዳ አይ ልዩነቱ ይገባሃል። ድቅድቅ ጨለማና ደማቅ ብርሃን። ኢየሱስ ለዘላለም ጌታ ነው። የእርሱን በጎነት እንድትናገሩ እሺ፣ የተመረጠ ትውልድ፣ የንጉሥ ካህን። ማነው ንጉሡ? እግዚአብሔር። የእርሱ ካህናት ረጠነ። ይሄ ጉባኤ ዝም አትበሏ፣ አውሯ። እየወጣችሁ ላገኛችሁት ሰው በሙሉ ይሄን በጎነት አውሩ እና ወደ ኢየሱስ። ይገርምሃል፣ ከድቅድቅ ጨለማ ነው ያወጣኝ። አሁንስ የሚያስደንቅ ብርሃን ውስጥ ነው ያለሁት። ኑሮ ይመስክረው። ይስበክ አረማመዳችሁ። ሰው እኮ እንዲህ ሲያይ እኮ ያውቃል። ምንድነው እንደዚህ የሚያረግ ይላል እኮ። ምንድነው ደስ የሚልህ? ከጨለማ ወደ ብርሃን መጥቼ ነው። ከዲያብሎስ አገዛዝ የእግዚአብሔር ልጅ የመሆን መብት ጎነት ያየ ሰው ዝም እንዳይል። የመመረጡ የገባው ሰው፣ ቅዱስ ሕዝብ እንደሆነ የገባው ሰው፣ የንጉሥ ካህን ነኝ የሚል ሰው በፍጹም እግዚአብሔር ይሄንን ሁሉ ነው ላይ ጫነብህ። እንዴት ነው ዝም የምትለው? እንዴት ነው ኖርማል የምትሆነው? ተካፍያለሁ፣ አግኝቻለሁ። ምን አርገህ? በነፃ እኔስ ትችላለህ። ና ኢየሱስ ጌታ ነው። ወንጌል መስበኪያ ወር ይሁን እስቲ። ይሄ እድሜያችን ሁሉ እንሰብካለን። በተለየ መንገድ ግን ይሄን ወር እስቲ ወንጌል መስበኪያ ያርጉት። የእግዚአብሔርን በጎነት ተናገሩ፣ አውጁ። የክርስቶስ ኢየሱስን የዘላለም ሕይወትነት አውጁ፣ አውሩ። በፍጹም ዝም እንዳትሉ።